ባለው የኢትዮጵያ የገንዘብ ምንዛሬ ተመን $1000 በብር ስንት እንደሆነ አስተውላችሁታል? ምናልባት የብዙዎቻችን የአንድ ዓመት ደሞዝ ሊሆን ይችላል። ግን የሚገርመው ነገር ይሄንን ገንዘብ ለማግኘት የግድ ከሀገር መውጣት፣ ዲግሪ መያዝ ወይም ትልቅ ቢዝነስ መጀመር አያስፈልጋችሁም። ልክ አሁን እኔን እያያችሁበት ባለው ኢንተርኔት እና ስልካችሁ ብቻ በዓለም አቀፍ ገበያ ላይ ተፈላጊ የሆኑ የቴክኖሎጂ ስራዎችን በመስራት ይህንን ገቢ ማግኘት ትችላላችሁ። ዛሬ በዚህ ቪዲዮ ብዙዎች የማይነግሯችሁ ግን ህይወታችሁን የሚቀይሩ 3 የቴክኖሎጂ ስራዎችና እንዴት ዶላሩን እጃችሁ ላይ እንደምታስገቡት ደረጃ በደረጃ ያሳያችኋለሁ። በተለይም ሶስተኛው መንገድ ለጀማሪዎች በጣም ቀላልና አስገራሚ። ሰላም እንደምን አላችሁ የዩኒቨርሳል ጋይድ ቤተሰቦቼ። ሁላችንም እንደምናውቀው አሁን ላይ የኑሮ ውድነቱና የምንዛሬ ለውጥ ትልቅ ፈተና ሆኖብናል። ነገር ግን ለተረዳው ሰው ይህ ሁኔታ በኢትዮጵያ ታሪክ ታይቶ የማይታወቅ ትልቅ የፋይናንስ እድል ይዞ መጥቷል። ዓለም አቀፍ ኩባንያዎች አሁን ላይ ስራቸውን በሪሞት ወይም ቤታችሁ ውስጥ ሆነው ለሚሰሩ ጎበዝ ወጣቶች አሳልፈው እየሰጡ ነው የሚገኙት። በዛሬው ቪዲዮ እንግዲህ በእነዚህ 3 ወሳኝ ነገሮች እንወያያለን ማለት ነው። አንደኛው ቴክኖሎጂ ነው። በአሁኑ ሰዓት በዓለም ላይ እጅግ ተፈላጊ የሆኑ ስራዎች የትኞቹ ናቸው የሚለውን ቴክኖሎጂ ይመራናል ማለት ነው። በፋይናንሱ ዘርፍ ደግሞ እንዲህ በቀጥታ በዶላር ተከፍለን የፋይናንስ ነፃነታችን እናረጋግጣለን የሚለውን ኮንሰፕት ይነግረናል። ሶስተኛው ደግሞ የግል እድገታችን ወይም ፐርሰናል ዴቨሎፕመንት የምንለውን እነዚህን ስራዎች ለመጀመር ስራችንን በምን አይነት አዲስ አስተሳሰብና ክህሎት ማዘጋጀት አለብን የሚለውን ርዕስ ይነግረናል ማለት ነው። ቪዲዮውን እስከ መጨረሻው ማየታችሁን በጣም ወሳኝ ነው። ምክንያቱም በመሀል ላይ ስራዎቹን እንዴት እንደምታገኙና ክፍያችሁን እንዴት እንደምትቀበሉ የሚገርም ስልቶችን ወይም ስትራቴጂዎችን አካትቻለሁ። ዝግጁ ከሆናችሁ ወደ መጀመሪያው ስራ እንለፍ። እንግዲህ የመጀመሪያው ስራ ኤአይ ፕሮምፕት ኢንጂነሪንግ ወይም የሰው ሰራሽ አስተውሎት አጠቃቀም የምንለው ነው ማለት ነው። የመጀመሪያውና በአሁኑ ሰዓት በዓለም ላይ እጅግ አዲስ እና ተፈላጊው ስራ ፕሮምፕት ኢንጂነሪንግ ይባላል። ኤአይ ፕሮምፕት ኢንጂነሪንግ ምንድን ነው ብለን ስናስብ ደግሞ ኤአይ ፕሮምፕት ኢንጂነሪንግ ማለት በቀላል አማርኛ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በብልሃት የማዘዝ ጥበብ ማለት ነው። እንደ ቻት ጂፒቲ፣ ሚድጆርኒ፣ ክላውድ እና እንዲሁም ጂሚናይ የመሳሰሉ የኤአይ ውጤቶች የሚፈልጉትን ጥራት ያለው ውጤት እንዲሰጡ ትክክለኛውን ትዕዛዝ ወይም ፕሮምፕት መጻፍ ማለት ነው። ይሄንን የምንሰራ ሰዎች ወይም እንደዚህ አይነት ክህሎት ካለን በጣም ትልቅ ተከፋይ መሆን የምንችልበት መንገድ ነው ማለት ነው። ብዙ ሰዎች እንግዲህ ኤአይ ወይም እንደ ቻት ጂፒቲ ሲጠቀሙ እንደ ጉግል ሰርች ስለ ቢዝነስ ንገረኝ ብለው ዝም ብለው ይጠይቃሉ። ኤአይ ደግሞ አጠቃላይ የሆነና ብዙ የማይጠቅም መልስ ይሰጣቸዋል ማለት ነው። ፕሮምፕት ኢንጂነር ግን ኤአዩ ልክ እንደ አንድ ፕሮፌሽናል ሰራተኛ እንዲያስብና እጅግ ጥራት ያለው ውጤት እንዲሰጥ አድርጎ ያዘዋል ማለት ነው። ስለዚህ እዚህ ውስጥ የሚነሱ ነገሮች እንግዲህ የመጀመሪያው የጥራት ልዩነት ወይም ይሄ ኮንቴክስት ኢዝ ኪንግ የሚለውን ነገር ይወስዳል ማለት ነው። ኤአይ ፕሮምፕት ኢንጂነሪንግ የምንለው እንግዲህ አንድ ተራ ተጠቃሚ ኤአይን ለድርጅቱ ማስታወቂያ ጻፍልኝ ይለዋል። ውጤቱ ግን ደካማ ሊሆን ይችላል። አንድ ፕሮምፕት ኢንጂነር ግን እንዲህ ብሎ ሊያዘው ይችላል። ለምሳሌ አንተ የ10 ዓመት ልምድ ያለ የዲጂታል ማርኬቲንግ ኤክስፐርት ነህ። በኢትዮጵያ ውስጥ ለሚገኝ አዲስ የጫማ ፋብሪካ ወጣቶችን የሚስብ ስሜት ቀስቃሽ የሆነና ሽያጭን የሚጨምር የፌስቡክ ማስታወቂያ በ3 አማራጮች ጻፍልኝ ብላችሁ ብታዙት ይሄንን ትዕዛዝ አብሶሉትሊ በጣም በሚያምርና ስማርት በሆነ መልኩ ጽፎላችሁ ቁልጭ አድርጎ በደንብ አስተካክሎ ይሰጣቸዋል ማለት። ይህ ትዕዛዝ እንግዲህ ወይም ፕሮምፕት የሰማይና የምድር ልዩነት ያለው ውጤት ያስገኛል ማለት ነው። ስለዚህ ይሄንን ክህሎት ብናዳብር በጣም የተሻለና በዚህ ሰዓት በዓለማችን ላይ በጣም ተፈላጊ የሆነ ሙያ ነው ማለት ነው። ስራው እንዴት ወደ ገንዘብ ይቀየራል የሚለውን ስናነሳ እንግዲህ በዓለም ላይ ያሉ ትልቅ ድርጅቶች ወይም ኩባንያዎች አሁን ላይ ስራቸውን በኤአይ ማቀላጠፍ ጀምረዋል፣ እንዲሁም እያቀላጠፉ ይገኛል ማለት ነው። ነገር ግን ትክክለኛውን ትዕዛዝ የሚሰጥላቸው ሰው የለም በዚህ ሰዓት። እናንተ ደግሞ እንደ ፕሮምፕት ኢንጂነር ሆናችሁ ብትቀጠሩ በጣም ኢፌክቲቭሊ በጣም ትርፋማ የምትሆኑበት ስራ ነው ማለት ነው። እንግዲህ ለድርጅቶች የደንበኛ አገልግሎች ላይክ እንደ ቻት ቦቶች ትዕዛዝ ትቀርጻላችሁ ማለት ነው። ጥራት ያላቸውን ጽሁፎችን ወይም የግራፊክ ዲዛይን ትዕዛዞችን ወይም እንደ ሚድጆርኒ የመሳሰሉትን የኮምፒውተር ኮዶችን በኤአይ ታወጣላችሁ ማለት ነው። ይህንን ስራ ለመስራት ድርጅቶች በትንሽ ጊዜ ብዙ ስራ እንዲሰሩ ታደርጋላችሁ ማለት ነው። ይሄንን እንግዲህ ለምን አሁን መማር አለባቸው የሚለውን ጥያቄ ስናነሳ ደግሞ ይህ ስራ የወደፊቱ ስራ ሳይሆን አሁን ላይ ያለ ስራ ነው። ይሄ አሁን ላይ ስራ የምንሰራው ደግሞ በውጭ ሀገር ኩባንያዎች ውስጥ ለዚህ ስራ ብቻ በአመት እስከ $300,000 የሚከፈልበት ጊዜ ላይ ደርሰናል። በኢትዮጵያ ሆናችሁ ይህንን ክህሎት ካዳበራችሁ በአፕወርክ፣ በፋይቨር እና ኤአይ ኮንቴንት ክሬተር ወይም ፕሮምፕት ስፔሻሊስት በመሆን በቀላሉ $1,000 መሻገር ትችላላችሁ ማለት ነው። ይህ ላይ በጣም ፎከስ አድርጋችሁ ብትሰሩ በጣም እመክራችኋለሁ ማለት ነው።
ሁለተኛው እንግዲህ የቪዲዮ ኤዲቲንግ ወይም ሾርት ፎርም ቪዲዮ ኤዲቲንግ የምንለው ሙያ ነው። በዚህ ሙያ ውስጥ እንግዲህ ምን እናገኛለን? የቪዲዮ ኤዲቲንግ አሁን ላይ በጣም ዓለም ወደ ቲክቶክ፣ ዩቲዩብ ሾርትስ እና ኢንስታግራም ሪልስ የመሳሰሉትን አዙራለች ማለት ነው። አሁን ያለንበት ዘመን ደግሞ የቪዲዮ ዘመን ነው። ይዘት የሚፈጥሩ ወይም ኮንቴንት ክሬተሮች በየቀኑ በሚሊዮን የሚቆጠሩ ቪዲዮዎችን ወደ ሶሻል ሚዲያ ይጭናሉ። እነዚህ ሰዎች ትልቁ ችግራቸው ቪዲዮ መቅረጽ ሳይሆን የቀረጹትን ጥሬ ቪዲዮ አሳምሮ ኤዲት የሚያደርግላቸውን ያጣሉ ማለት ነው። ስለዚህ እዚህ ላይ ፎከስ ብታደርጉና ብትሰሩበት በጣም ኢፌክቲቭሊ በጣም ኢንካም ጀነሬት ማድረግ ትችላላችሁ ማለት ነው። እንግዲህ ስራው ምንድን ነው የሚለውን ስናነሳ ደግሞ በዚህ ውስጥ እንግዲህ የቪዲዮ ኤዲቲንግ ማለት የተቀረጹትን ቪዲዮ አላስፈላጊ ቦታዎችን በመቁረጥ ሙዚቃ በመጨመር በስክሪኑ ላይ ጽሁፎችን ወይም ሰብታይትል በማስገባት እና ተመልካች እንዳይሰለች አጓጊ አድርጎ ማቅረብ ነው። በተለይ አሁን ላይ ደግሞ ሾርት ፎርም ኮንቴንት ላይክ እንደ ቲክቶክ ሾርትስ እና ሪልስ በዓለም ላይ እጅግ ተፈላጊ ስራ ናቸው። እነኝም መስራት የምንችል ከሆነ በጣም ኤፌክቲቭሊ በጣም አውትስታንድ ማድረግ እንችላለን ማለት ነው። እንዴት $1000 ያስገኝልናል ብለን ስናስብ ደግሞ አንድ የውጭ ሀገር ዩቲዩበር ለአንድ ቪዲዮ ኤዲቲንግ ከ$50 እስከ $150 ሊከፍላችሁ ይችላል። በሳምንት 3 ቪዲዮ ወይም 4 ቪዲዮዎችን ብቻ ብትሰሩ በወር ከ$1000 በላይ በቀላሉ ታገኛላችሁ ማለት ነው። እንግዲህ ስራው ውጤት ላይ የተመሰረተ ስለሆነ ጎበዝ ከሆናችሁ ደንበኞቻችሁ እናንተን ጥለው የትም ስለማይሄዱ ምንድነው ማለት ነው ኤፌክቲቭሊ ገንዘባችሁን ጀነሬት ማድረግ ትችላላችሁ፣ ሰዎቹንም መጥቀም ትችላላችሁ ማለት ነው። ምን አይነት መሳሪያዎች ያስፈልጉታል ይሄን ስራ ለመስራት የሚለውን ስናይ ደግሞ ለጀማሪ በስልክ ላይክ እንደ ካፕከት የመሳሰሉ በጣም ድንቅ እና ነፃ አፕሊኬሽን ነው። አሁን ላይ አብዛኛው የቲክቶክ ቪዲዮ የሚሰራው በዚህ ነው። ቲክቶክ ብቻ ሳይሆን ሌሎችም የዩቲዩብም የፌስቡክም ሪልስ ለመስራት የሚያስፈልግ አሁን ላይ እየተጠቀምንበት ያለ ነው። አብዛኞቻችን የምንሰራው በዚህ ነው። ስለዚህ ለጀማሪዎች በዚህ መስራት እንችላለን ማለት በካፕከት። ለፕሮፌሽናል ደግሞ ለሆኑ ደግሞ በላፕቶፕ እንደ አዶፔ ፕሪሚየር ፕሮ ወይም እንደ ዳቪንቺ ሪዞልቭ እነዚህን ከተማራችሁ ለትልቅ ኩባንያዎች ማስታወቂያ መስራት ትችላላችሁ ማለት ነው። ይሄንን እንዴት እንማራለን ብለን ለምንጨናነቅ ሰዎች ደግሞ ክህሎቱን ለመማር ትምህርት ቤት መሄድ አያስፈልጋችሁም። ዩቲዩብ ላይ ገብታችሁ ካፕከት ቪዲዮ ኤዲቲንግ ቱቶሪያል ወይም አሌክስ ሃርሞኒ ስታይል ካፕሽን ብላችሁ ሰርች ካደረጋችሁ በ2 ሳምንት ውስጥ ስራ መጀመር የምትችሉበት እድል ስላላችሁ ይሄንን ብትሰሩና ብትሰለጥኑ በጣም ኢፌክቲቭሊ ስኬታማ ትሆናላችሁ ማለት ነው። እንግዲህ ሶስተኛውና የመጨረሻው የምንለው የስራ አይነት የዲጂታል ማርኬቲንግ እና ሶሻል ሚዲያ ማኔጅመንት ነው። ይሄ እንግዲህ ሙያ ኩባንያዎች የሶሻል ሚዲያ ገጾችን ማስተዳደር ነው። ይህ ስራ በአሁኑ ሰዓት በዓለም ላይ ካሉ ስራዎች ሁሉ በጣም ቀላሉ ገንዘብ የሚገኝበት ወይም ገንዘብ ጀነሬት የምናደርግበት የቢዝነስ ስራ ነው። ምክንያቱም ደግሞ ሁላችንም ሶሻል ሚዲያ መጠቀም እንችላለን። ከረንትሊ እንደምናውቀው ሁላችንም ትንሹም ትልቁም ኢቭን ራሱ በጣም ትልቅም ሳንሆን በጣም በተለይ ፋየር ኤጅ ላይ ወይም ቲኔጀር ላይ ያለን ሰዎች ደግሞ በተለይ የምናዘወትርበት ሶሻል ሚዲያ አለ። ልዩነቱ እኛ የምንጠቀመው ለገንዘብ መሆኑ ብቻ ነው። እንግዲህ አብዛኞቻችን ስለምንጠቀም የምንለያየው አጠቃቀሙን ለገንዘብና ዝም ብሎ ለመዝናኛ የምንጠቀመው ይለያያል። ልዩነቱ እዚህ ጋር ነው ማለት ነው። ስለዚህ ስራው ምንድን ነው? በዚህ ይሄ ሶሻል ሚዲያ ማኔጅመንት የምንለው አንድ ድርጅት ወይም አንድ ታዋቂ ሰው ወይም ኢንፍሉዌንሰር የራሱ የፌስቡክ፣ ኢንስታግራም ወይም ሊንክድኢን ገጽ ይኖረዋል። ነገር ግን ስራ ስለሚበዛባቸው በየቀኑ ፖስት ለማድረግ ለኮሜንት ምላሽ ለመስጠትና ተከታይ ለማሳደግ ጊዜ አይኖራቸውም። እናንተ የገጹ አስተዳዳሪ በመሆን ይህንን ስራ ትረከባላችሁ ማለት ነው። በዚህ ሂደት ውስጥ እንግዲህ የምሰራቸው ታስኮች ወይም ዋና ዋና ተግባራቶች ውስጥ ይሄ ሶሻል ሚዲያ ማኔጅመንት የመጀመሪያው ይዘት ማዘጋጀት ወይም ኮንቴንት ክሬሽን ነው። በቀላል አፖች እንደ ካንቫ ሳቢ የሆኑ ምስሎችን፣ ጽሁፎችን ማዘጋጀት ትችላላችሁ። ይህን እየሰራችሁ ኮንቴንት ክሬት ማድረግ ትችላላችሁ ማለት ነው። ሌላኛው መስተጋበር ወይም ኢንጌጅመንት ነው። ደንበኞች ጥያቄ ሲጠይቁ በድርጅቱ ስም ምላሽ መስጠት ይኖርባቸዋል። ይሄ ሶሻል ሚዲያ ማኔጅ ስታደርጉ ማለት ነው። ሌላኛው ደግሞ ማስታወቂያ ማስተዳደር ወይም አድቨርታይዝመንት ማኔጅመንት የምንለው ነው። ድርጅቱ ብዙ ሰው ጋር እንዲደርስ የሚከፈልባቸው ማስታወቂያዎች ላይክ እንደ ፌስቡክ፣ ኢንስታግራም አድቨርታይዝመንት ማስተካከል ይኖርባቸዋል ማለት ነው። ለምን በወር $1000 ያስገኝልናል የሚለውን ስናይ ደግሞ በውጭ ሀገር እንደ ትንሽ ድርጅት ለሶሻል ሚዲያ ማኔጅመንት በወር ቢያንስ ከ300 እስከ $500 ይከፈላል ማለት ነው። ይህ ለነሱ በጣም ርካሽ ነው። ምክንያቱም እዛው ሀገር ያለ ሰራተኛ ቢቀጥሩት ከ3000 በላይ ይጠይቃሉ ማለት ነው። እናንተ ግን እንደነዚህ አይነት 3 ድርጅቶችን ብቻ ብትይዙ እንኳን
በወር $1000 በላይ ቋሚ ገቢ ይኖራችኋል ማለት ነው። ምን መማር አለባችሁ ይሄንን ለማስተዳደር የሚለውን ስናይ ደግሞ ካንቫ ነው። ካንቫ ምስሎችን በቀላሉ ኤዲት ለማድረግ ለመስራት ያገለግላችኋል። ሌላኛው ደግሞ ሜታ ቢዝነስ ስዊት ወይም ፖስቶችን አስቀድሞ ስኬጁል ለማድረግ እና ውጤታማነታቸውን ለመመልከት ይሄንን መጠቀም እንችላለን ማለት ነው። በሌላው ደግሞ ይሄን መማር ያለባችሁ ኮፒራይቲንግ ነው። ሰዎችን የሚስቡ አጫጭር ጽሁፎችን በመጻፍ የተለያዩ ስራዎችን መስራት ትችላላችሁ ማለት ነው። ገበያውን እንዴት እናገኛለን ወይም ማርኬቲንግ ስትራቴጂ የምንለውን እንዴት ብናደርግ ይሄንን ገበያ መቀላቀል እንችላለን የሚለውን ብናይ ደግሞ ክህሎቱ ቢኖራችሁ ገበያውን ካላወቃችሁ ልክ እንደ ተቆለፈበት ካዝና ነው። መክፈቻው ስልቱ ስትራቴጂ ነው። በኢትዮጵያ ሆናችሁ ደግሞ የዓለምን ገበያ የምታንኳኩባቸው 3 ዋና ዋና መንገዶች እነዚህ ናቸው። አስታውሱ፣ በውጭ ሀገር ያሉ ኩባንያዎች የሚፈልጉት የእናንተን ውጤት ወይም ቫሊዩ እንጂ የት ሀገር እንዳላቸው አይደለም። ዶላሩ እዛው አለ። እናንተ ጋር እንዲመጣ ግን እነዚህን በሮች ማንኳኳት ይኖርባቸዋል ማለት ነው። የመጀመሪያው ዝቅ ብሎ መጀመር ወይም ይሄ ስትራቴጂስ ስታርኬዝ ሜተድ የምንለው ማለት ነው። በአፕወርክ እና በፋይቨር ላይ ስትገቡ ገና አዲስ ስለሆናችሁ ማንም አያውቃችሁ። ስለዚህ ደግሞ ስልታችሁ ምን መሆን አለበት? ዝቅተኛ ዋጋና ከፍተኛ ጥራት መሆን አለበት ማለት ነው። መጀመሪያ 5 ስራዎችን በጣም በረከሰ ማለት እርካሽ በሆነ ዋጋ ለምሳሌ $10 ወይም $20 ስሩ። ግባችሁ ገንዘብ ሳይሆን 5 ኮከብ ወይም 5 ስታር ሪቪው ማግኘት ስለሚሆን ማለት ነው። አንዴ ጥሩ ሬቲንግ ካገኛችሁ ደግሞ አልጎሪዝሙ በራሱ ምንድነው ትልቅ ቀጣሪዎችን ያስተዋውቅላችኋል ወይም ማስተዋወቅ ይጀምራል ማለት ነው። ሁለተኛው እንግዲህ ቀጥታ ነው። ቀጥታ አደን፣ ይሄ ማደን ማለት ነው። ይሄ ኮልድ አውትሪች ወይም ሊንክድኢን ብለን የምንጠራው ማለት ነው። ይሄ ስራ እስኪመጣ መጠበቅ የለባችሁም። ስራው ወዳለበት መሄድ ይኖርባቸዋል እናንተ ማለት ነው። ሊንክድኢን ላይ ገብታችሁ የውጭ ሀገር ድርጅቶችን ዌብሳይት ፈልጋችሁ የምትፈልጉትን ስራ ሰርች አድርጉ። ለምሳሌ ቪዲዮ ኤዲተር ፎር ዩቲዩበርስ ብትሉ ከዚያም ለቀጣሪዎች ፕሮፌሽናል መልእክት መላክ ለሚቀጥሩ ድርጅቶች ማለት ነው። ሊንክድኢን ላይ ገብታችሁ ማለት ነው። ስራ ስጡኝ አትበሉ። ይልቅ ስራችሁን አይቼዋለሁ እንዲህ ባደርገው ግን የበለጠ እይታ ያገኝልኛል፣ በነፃ እንደ ናሙና ልስራላችሁ ብላችሁ ደግሞ እናንተ እነሱን አድቫይስ ማድረግ ትችላላችሁ። ማንም ሰው ነፃ ስራ አይጠላም። ስራችሁን ከወደዱት ደግሞ በቋሚነት ይቀጥሯቸዋል ማለት ነው። ሶስተኛው የግል ማሳያ ነው። ይሄ ቢውልድ ፖርትፎሊዮ ኢን ፐብሊክ የምንለው ማለት ነው። ተቀጥሬ ሰርቼ ስለማላውቅ የማሳየው ስራ የለኝም የሚለውን ሀሳብ መስበር አለባቸው። ይህንን ሰበብ ስታክ ልታደርጉት ይገባል። የምትችሉትን ስራ ለራሳችሁ ስሩና ቴሌግራም፣ ሊንክድኢን ወይም ቲክቶክ ላይ ፖስት አድርጉ። ለምሳሌ ፕሮምፕት ኢንጂነር ከሆናችሁ በኤአይ ያስወጣችሁትን ምርጥ ውጤት አሳዩ። ቀጣሪዎች ስራችሁን በአይናቸው ካዩ ዲግሪ ወይም ልምድ አይጠይቋችሁም ማለት ነው። ኢንጀነራሊ እንግዲህ በአጠቃላዩ ገበያው ያለው ለታታሪዎች እንጂ ለሰነፎች አይደለም። በቀን ቢያንስ ለ5 ስራዎች ማመልከት ወይም ለ5 ቀጣሪዎች መልእክት መላክን እንደ ቋሚ ስራ ያዙት። በወር ከ150 ሙከራዎች አድርጋችሁ ቢያንስ አንዱ እሺ ማለቱ ስለማይቀር ማለት ነው። ተመልካቾቼ $1000 በአንድ ጀንበር አይመጣም። እንደምታውቁት ትልቁ እንቅፋታችሁ ማለት አይሆንም የሚል አስተሳሰብና ታካችነት ነው። ለዚህ ደግሞ ማድረግ ያለባችሁ እቅድ አውጡ። በቀን 2 ሰዓት ለመማር 1 ሰዓት ለስራ ማመልከቻ መድቡ። ተስፋ አትቁረጡ። የመጀመሪያውን ስራ እስኪመጣ ድረስ 100 ጊዜ አይሆንም የሚል መልስ ልትሰሙ ትችላላችሁ። 101ኛው ግን ህይወታችሁን ሊቀይረው ይችላል ማለት ነው። ኢትዮጵያ ውስጥ እንግዲህ ትልቁ ሀብት ያለው በቴክኖሎጂ ውስጥ ነው። እናንተ ደግሞ ያንን ሀብት ለመቀበል ዛሬውን መዘጋጀት አለባችሁ። የትኛውን ክህሎት መማር እንደምትፈልጉ ኮሜንት ላይ ጻፉልኝ። እኔም በዝርዝር መመሪያዎችን አደርሳችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። እንደዚህ አይነት ቪዲዮ ደግሞ እንደዚህ አይነት መረጃ እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።